አንዳንድ ሰዎች ነገሮችን ባላጤኑበት መንገድ የተለየ ምልከታን በመፍጠር በሶስተኛ አይን የሚመለከቱና ምልከታቸውን አነጋጋሪ በሆነ መንገድ የሚያጋሩ አርቆ ሐሳቢና ተመራማሪ የሆኑ ሰዎች አሉ። በስዕሉም ዘርፍ ከሚነገረው ሐሳብ አሊያም ከነገሩ ባሻገር ያለውን ሁናቴ በመመልከትና ያንን ምልከታቸውን በማጋራት እንዲህም ይሰራል እንዲህም አይነት ምልከታ አለ የሚያሰኙ አነጋጋሪ ሰዎች አሉ። ከነዚህም ሰዓሊያን መካከል በዛሬው ዝግጅታችን ልንቃኝ የወደድነው አሌክሲስ ፍሬዘርን ነው። ይህች ሰዓሊ ከናፍሮቿን በመጠቀም እጅግ አስደማሚ ስዕሎችን ትስላለች። ሳሚዮ አርቲስት በመባል ትታወቃለች። ከንፈሯን እንደ ብሩሽ በመጠቀም የተለያዩ ቀለማት ያላቸውን ሊፕስቲኮችን ወይም የከንፈር ማስዋቢያ ቀለማትን በመቀባት ለመሳም ያዘጋጀችውን ካንቫስ ወይም ሸራ በተደጋጋሚ በመሳም ድንቅ የሆነ ስዕልን ትፈጥራለች። አንድን ስዕል እየሳሙ መሳል የተለያዩ ትርጓሜዎች ያሰጡታል። እጅግ ራስን ከመውደድ የሚመነጭ ከመሆኑም ባሻገር ደስታን፣ ፍቅርን፣ ውበትን፣ የራስ አቅምን ለማሳየት ይጠቅማል። አርቲስቷም በስራዎቿ በሙሉ ይህንን መልእክት ለተመልካቾች ማስተላለፍ እንደምትፈልግ ትገልጻለች። To me the kiss print is so symbolic of love, it's self-love, it's beauty, it's personal empowerment. So that's what the kiss print symbolizes and that's really what I try to embrace through all of my artwork. አሌክሲስ እንደማንኛውም ሰዓሊ ብሩሽን ተጠቅማ የምትስል ሰዓሊ ነበረች። ሆኖም ከሌሎች ሰዓሊያን ተለይቶ ጎልቶ የመታየት ፍላጎቷ በመጨመሩ ከንፈሯ ላይ የምትጠቀመውን ሊፕስቲክ በማስተዋል 95% የሚሆኑ ስራዎቿን በሊፕስቲክ ጥበብ በከንፈሮቿ ብቻ ለመሳል ችላለች። በዚህ ሂደቷ ውስጥ አልፎ አልፎ እንደ አስፈላጊነቱ ለዳራ ወይም ባክግራውንድነት የሚውሉ የተለያዩ ቴክኒኮችን በመጠቀም እንደ ስፕሬይ ወይም እየተነፉ የሚቀቡ ቀለማትን እንዲሁም ደግሞ አልፎ አልፎ ብሩሽን በመጠቀም ይበልጥ ስራዋን ታስውባለች። ፖፕ አርትንና ፖርትሬት ወይም የሰው የፊት ምስልን መሳል አጥብቃ እንደምትወድም ትናገራለች። My inspiration for a lot of my pieces will come from, honestly, there's a lot of different areas. I love pop art. I've always been very drawn to pop art. I love portraiture. I love creating faces. I love creating people. አንዳንድ ተመልካቾች ስዕሏን በሚመለከቱበት ወቅት እንደማንኛውም ስዕል በብሩሽ የተሳለ ስዕል ይመስላቸዋል። ነገር ግን ዝግ ብለው በአትኩሮትና በተመስጦ ሲመለከቱት ስዕሉ የተፈጠረው በበርካታ የከንፈር መሳም መሆኑን ይረዳሉ። ያኔም በተመለከቱት ነገር እጅግ ይገረማሉ። በህይወት ተሞክሯቸው ተጽዕኖ የፈጠሩባት የምትወዳቸው የምታደንቃቸው በነገረ ስራቸው የምትገረምባቸው እንዲሁም ደግሞ ከሴትነት ጋር በተያያዘ ከልጅነት እስከ እርጅና ጊዜ ባለው የህይወት ጉዞ ውስጥ በሚያጋጥማቸው ነገሮች ይበልጥ የተሳበችባቸው ናቸው። በተጨማሪም ሙዚቃን እጅግ በመውደዷና ባለቤቷም ሙዚቀኛ በመሆኑ በርካታ አርቲስቶች ወደ ቤታቸው ስለሚመጡና ቤተኛ ስለሚሆኗቸው ለቁጥር የሚያዳግቱ ሙዚቀኞችንም በከናፍሮቿ ለመሳል ችላለች። ክለብ 27 ብላ የሰየመችው የስዕል ስብስቧ በሙዚቃው ዘርፍ እጅግ እውቅናን አትርፈው ገና በወጣትነት እድሜያቸው በ27 ዓመታቸው ከዚህ ዓለም በሞት የተለዩትን አርቲስቶች የሚዘክር ነው።
አሌክሲስ ከዚህ ቀደም አንድን ስዕል ስትስል ምን ያህል ጊዜ እየሳመችው እንደፈጠረችው ቆጥራ አታውቅም ነበር። ሆኖም ግን በቅርብ ጊዜ የሳለችው ይህ የምትመለከቱት ስዕል ለመጀመሪያ ጊዜ እየቆጠረች ለመሳል ሞክራለች። አቆጣጠሯ ላይ አንድ እየሳመች እየቆጠረች ደግሞ ስትስምም ደግማ እየቆጠረች ከዛፉ መሃል አንስቶ እስከ ስሩ ድረስ ብቻ 2121 ጊዜ ስማዋለች። በአጠቃላይ ይህ ስዕል ከ10,000 የከንፈር መሳም በኋላ የተፈጠረ ስዕል ነው። በዚህ ያሳሳል ስልቷ በተደጋጋሚ የሚነሳው ጥያቄ መሳም አይሰለቻትም አይደክማትም የሚልና ከንፈሯ አይጎዳም ወይ የሚል ነው። ሆኖም ሰዓሊዋ ስለራሷ ስትገልጽ ከንፈሯ ምንም እንደማይሆን መሳም እንደማይሰለቻት መሳም ስራዋ እንደሆነና ይህንን በማድረጓ ደግሞ ስዕሎቿ የሚታወሱ ለየት ያሉ የራሳቸው ቀለም መለያ ያላቸው እንዲሆኑ እንደሚያደርጓቸው ትገልጻለች። ሆኖም እነዚህን ሁሉ ስዕሎች በምስልበት ወቅት ሰው እንደመሆኗ ከቀለም ይልቅ ሊፕስቲክን በመጠቀም በብሩሽ እንደምትስል ትገልጻለች። ታዲያ ሰዓሊዋ በመሳያ ወቅቷ የሊፕስቲኩ ሽታ፣ የምስልበት ድባብ፣ ስሜቱ አጠቃላይ እንደሚያስደስታት ትናገራለች። So the kissing portion of what I do is obviously the wow factor. It's what makes my art memorable and impactful and it makes it stand out, but I'm still a human and I like to work with my hands. እንደ አውሮፓውያን አቆጣጠር በ2014 አሌክሲስ የሊፕስቲክ ሌክሲን በማለት ራሷን በይፋ ሰይማለች። ከዚያን ጊዜ ጀምሮ ጥበቧን በቶኪዮ፣ ሆንግ ኮንግ እና ለንደን አሳይታለች። ስራዎቿን እንደ ተዋናይ ሚሼል ዶከሪ ላሉ ታላላቅ ሰዎች ስትሸጥ እንደ ማክ ኮስሞቲክስ ካሉ የምርት ድርጅቶች ጋርም በመተባበር መስራት ትችላለች። አንዳንድ የአሌክሲስ የስነ ጥበብ ስራዎች እስከ $17,000 በማውጣት ይሸጣሉ።